ድንግል ማርያም በጣና ቂርቆስ 3 ወር ከ10 ቀን ከተቀመጠች በኋላ መልአኩ ቅዱስ ዑራኤል መጥቶ ከቅዱስ ገብርኤል ጋር ቅዱስ ገብርኤልም አይለይም ይወዳታል፣ ቅዱስ ሚካኤልም ይወዳታል አይለያትም። እነዚህ ሁሉ አሉ። አንዱ ስደቱን ይናገራል፣ አንዱ መልሱን። ስደቱን የተናገረ ቅዱስ ገብርኤል ነው። ሚጠቱን የተናገረ ደግሞ ዑራኤል ነው፣ ቅዱስ ዑራኤል ነው። ቅዱስ ዑራኤል ደግሞ መጥቶ በል እንግዲህ ተንስ ወንሳ ሕፃነ ወእሞ ወሁር ሀገረ እስራኤል እስመ ሞቱ ዘይሐስስዎ ለነፍሰ ዝህ ሕፃን የሕፃኑን ሰውነቱን ነፍሱን የሚሹት ሄሮድስ ከነ ሰራዊቱ ከነ ምቀኞቹ ሙቶ ነበርና። ተመልከቱ፣ አያችሁ፣ ዲያብሎስ ክፉኛ ነው። ሊቁ ቅዱስ ዮሐንስ አፈወርቅ ይላል መልአኩ ቅዱስ ገብርኤል ለዮሴፍ ሲገለጥ ለሁሉም መልአክ አለው ይላል ተርጓሚው። ለሁሉም መልአክ አለው፣ ለክፉ ሰውም መልአክ አለው፣ ለበጎ ሰውም መልአክ አለው። ለዮሴፍ ገብርኤል ሲገለጥለት ለሄሮድስ ሳጥናኤል ተገለጠለት ይላል። እኩል በዚያው ሰዓት እኮ ነው፣ እኩል ሰዓት ሄሮድስን ይዞ ዲያብሎስ አይቴ ውእቱ ንጉሠ እስራኤል ዘተወለደ ያሉ ሲመጡ ሞኝ ነህ፣ ንጉሥ ሲነግስ ንጉሥ ሳይገል ይመስልሃል? በል ሕፃናትን ግደል ብሎ ሲገለጥ ደግሞ ቅዱስ ገብርኤል በል እነዚያን ደግሞ ሰብአ ሰገል መንገድ ለውጣችሁ ሂዱ፣ ዮሴፍን ደግሞ እናቱንና ድንግል ማርያምን ይዘህ ሂድ፣ ወሃሉ በህየ እስከ አመ እነግረከ፣ እኔ ተመለስ እስከምልህ ድረስ እዚያው ቁጭ በል። ከድንግል ማርያም ጋር ከወጣ እዚያው ቁጭ በል። እዚህ የገባችሁ መናንያንም እንግዲህ ክርስቶስ ና እስኪላችሁ ድረስ እዚያው ቁጭ በሉ። ከዚህ ገዳም ገብርኤል ውጡ ሳይል መውጣት ነውር ነው። ምንድነው ያለ? ሂድና እኔ ውጣ እስከምልህ ድረስ እዚያው ቁጭ በል አለው ቅዱስ ገብርኤል። እዚህ ቁጭ አለ። ዮሴፍ ቁጭ ስንት ዓመት ነው? እንዲሁ እኮ ይገርማል። 4 ዓመት ነው 5 ዓመት ነው አይታወቅም። እኔ እስከምነግርህ ነው ዝም ብሎ መጥቶ ቁጭ አለ። 3 ወር ከ10 ቀን ከተቆየች በኋላ እንሂድ አላት። አሁን እዚህ ሁሉ ያቺ ኤፍራታን ትመስለኛለች፣ ይቺ ቤተልሔም እያለች ስላየን በዚህ ቦታ ኤፍራታ እየተባለ የሚጠራ ቦታ አለ በዚህ በዙሪያው አላ አገሪቱን ይችንም ወዳታለች እመቤታችን፣ ደግሞ ያችም አገሯ ናት ወዳታለች። አላ እንሂድ እንግዲህ አላት። አልሄድም፣ ያቺ ነፍሰ ገዳይ ሀገር ስለሆነች እኔ ወደዚያች ሀገር አልሄድም። ምክንያቱም ይቺ ሀገር ተቀብላኛለች፣ አንተንም ታመልካለች። ቀድሞም በብሉይ ኪዳን ስታመልክ ነበረ። እዚህ ደግሞ ጣና ቂርቆስ በብሉይ ኪዳን ብሉያቱ ሲተረጎምበት ታቦተ ጽዮን ስታርፍበት መስዋዕተ ወርቅ ሲሰዋበት ስለነበር በብሉይም ሲያመልኩ የነበሩ ዛሬም እኔን ካንተ ጋር የተቀበለች ሀገር ስለሆነች ይችን ሀገር ጥዬ አልሄድም ማለት አለችው።